ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ውድና የተከበራችሁ የዩቲዩባችን ቤተሰብ ዛሬ እንጀራን ሰርተን እንብላ ብለናል። እንጀራው እንዲህ እኮ ነው የሚከደነው። ምን ሆነሻል? እንደ ኢትዮጵያ እንትኑ ሲያልቅ ማለት ነው። እንዴት ናቸው? ሁሉ እንዴት ነው? ያገናኛል። እዚህ ጋር ደግሞ ሽሮ ልንሰራ ነው። እሺ ሊጣችን ደግሞ እዚህ ጋር አለ። ግን በልተን ልንጨርሰው ነው። እንደ ብዙ ነው ሲቡካ ነው እና በየአይነቱ ምንድን ነው የሰራሽው? ምን ሰርተሻል? እስቲ እዚህ ጋር ቀይ ስር ነው የሰራሽው። እዚህ ጋር አይዞን ኬፍ ሻይፊን ሀባይቢ ሄሎ። አሁን ሽሮን ጨምርበትና ሁሉ ለማዳሞች ናቸው እንግዲህ። ወይኔ የተቀደደ ደግሞ ጉሩ መሻላ እንደዛ ነው እላችኋለሁ። ሴትዮ እንግዲህ እየደወለች ነው። ምን ይባላል አሁን? ቃት ብትባ ያለሽ ምን እንደፈለገች ብቻ ያው እርቦሻል በጣም ሃንግሪ ዌት ሊትል ከስወያ እና እኔ ደግሞ በአንድ እጅ አይመቸኝማ። እኔ ስንትን ሊያዝ ብዬ እንጀራ ላነሳ ነው። ወላ እንጀራው ምን ትመስላለች? እቺ አሁን ያያችሁት ማለት የመጀመሪያ ነው። እሺ እንዳትሳቡባት። አዎ ስታምር እንጎቻ ታጣቂ ወር ታስጠላለች። አይን አወጣችሁ። እዚህ ጋር እንትን ለቀቀ እንደ ሊለቅ ነው። ፊቴን ነው የሚመስለው። ዋው ፊቴን ነው የሚመስለው። ዋው አበባ ነው አይደል? ቀላል ተሳትረኝ። ጉድ ነው። ምንድን ነው የምትፈልጉት? እስኪ በመስኮት ሂጂ እና ይልኝ። ይሄ ከእንትን ካልኩት ይበላሻል እንጀራው። በመስኮት ይልኝ ትመጫለሽ። ቻርጅ ላይ ነው ባያት። አያችሁት አይደል? አንዳንድ እንጀራው ማለት ነው በዱቄት ነው የሰራነው። አሁን ይሄ 3 ሰዓት አክል አቆይተነዋል። ይሁት እንዲህ ስታቀርቡት ግን ብዙም አይኑ አይታይማ። ግን የእውነት ያምራል። በጣም ነው የሚያምረው እንዲህ ስናደርገው ማለት ነው። ግን ምጣዱ ገና ትኩስ አድርገን ይሁን እኔ እንጃ። ደግሞ ሲያስጠሉ ሰዎች አስሬ ነው ሰው ላይ የሚደውሉት። የእውነት ያስጠላሉ። ብስሚላ እንደ 10 ደቂቃ እንኳን ሰው ያሳርፉ እና በአንድ እጅ ያልተመቸኝ እምላችኋለሁ። ውሎ እናንተ ጋር እንዴት ነው? እኛ ጋር ያው የነሱ ዛሬ ሰመሽ ላይ የሰራ ነው አሳ ክችኑ በቃ የተበጠበጠ እንትን ነው የሚመስለው ከተማ ሳሎና ሰራው። እዚህ ጋር አያችሁት? የአሳ ወጥ ማለት ነው። እዚህ ጋር ብዙም አይበሉም ሰዎች። ሩዝ አለ እነሱ የምናቀርበው ማለት ነው። ብዙ ነገሮች አለብን ስራ ዛሬ። እውነት ብቻ ፈጣሪ ይርዳን እንጂ እና በተረፈ እናንተ እንዴት ናቸው? ዩቲዩብ ላይ መግባት ካቆምኩት ቆይቻለሁ። በጣም 15 ቀን። ምንድን ነው የፈለገችው? የትኛዋ? የሰዲቃ ነው የፈለገችው? ትልቋ አምጪላት ነው የምትለው። ደግሞ ይበቃል። ትንሽ አድርገሽ በሳህን እንትና ስጪው። ሩዝ ከዛ ውሰጂ ያለ ታች
አሁን የእሷ የዚች የሀዋ ቆየ አላለችኝም እንደ 3 ሰዓት ጀምሬ እኮ ነው ያለችኝ። ምን ጉድ ነው የዳዊት እንትን ነው ፍሩን መጀመሪያም እኮ እሷ ናት ያወዛገበችኝ። ይቆይ 3 ሰዓት አስገቢልኝ ይቀዘቅዝብኛል ያለችው እሷ ራሷ። ለዛ ነው ያቆምኩት እንጂ አሁን ያልቅ ነበር። ጨረሰች በቃ ይመጣልሻል። አሁን ነው ቅርብ ነው ያስገባችው እንትኑ ፍሩን ውስጥ በያት እዛ እንላርግ ስል እሷ ናት ይቆይ ያለችኝ። ያችኛው ደግሞ ቁርአን አልጨረሰችም። ሳላ ነው ያለችው። አይቻታለሁ ቅድም ስጠይቃት ራሱ ቁርአን ይዛለች አልመለሰችልኝ። ምን እሺ ያወጣው ዝም በይስ እና ምጣዱ ደግሞ እንትን እያለኝ ነው እያኮረፈኝ ነው። እሺ በእንትን ሰዓት ላይ አድርጊ እንዳትቆጣ። ትሪ ላይ አንድ ገርሻ ውሃና የሆነ ደቆስ ነገር አጠገቡ አስቀምጪላት። የሆነ ሰው ሲፈጥን ሰዓት ማለት ነው ምንም እንትን አይስተካከልም። እሺ ሲያናድድ አንዳንዴ ይደብራል ነገሮቹ። ባልሰራ ይሻለኝ ነበር ዛሬ ቀን እናላችኋለሁ ውዶቼ። የአረብ ጓጆ ህይወት ይሄን ነው የሚመስለው። 10 ደቂቃ እናርፋለን ብለን የሆነ ነገር ለራሳችን ስናስበው ኧረ ብስምላ እሪ ነው የምሉት። ብቻ ሰብር ያስፈልጋል ሁሉም ነገር እላቸዋለሁ። ጋዙ ደግሞ ትንሽ ካልተቀነሰ ለብ ነው የሚያደርገው። ያ አላህ ፍረጅ በንተ ጌታ። አያችሁት አይደል? እንትኗ ትሪዋ ንፋስ ካስገባች እንደ እንጀራ እንትን ይላል፣ ይቆራረጣል ምግቡ። እንጀራው እንደ ኢትዮጵያ እንጀራ እንትን ንፋስ ያስገባና እዚህ ጋር እንትን አቤት አቤት ቆራርጦ ሞቷል ብለን ተው ነው በቃ። እና አስተግፊሩላህ የዛሬ ውሏችን ይሄ ነው። ግን አሽሮ ሊሰራ አስቤ ነበር። ሰዎቹ ግን ስራ እየጠሩን ነው ያሉት። አንዳንዴ እኔ እንጃ ቀኖቹ ጩይ ጩይ የሚል ቀን አለው። የእውነት ነው የምላቸው። ጩይ ያልቅሽ የሚል ቀን አለው። ቤት የዋሉት ቀን ደግሞ ማሻአላ ነው። ያው ቀለባትም አያልቅም፣ ስራም አያልቅም። የሚጠይቁት ነገር መቶ ነው። ረን እንደ ፈጣሪ ትዕግስቱን ስጠን። እንደዛ ነው እላቸዋለሁ። አበረታቱን፣ ሼር ኮፕሊንግ አድርጉ። አንዳንዴ ነው ቲክቶክ ብንገባ ይሻላል መሰለኝ። ይሄ ዩቱብ ምንም እንትን የለውም መላ የለውም የእውነት። እና እዚህ ጋር ደግሞ ደስ የምለው ማለት ነው ማሽኔ መጥበቅ ውስጥ ነው። 2 ማሽን እዚህ ጋር ያለኝ። አንዳንዴ ምግብም እየሰራው ሮጬ ልብስ አስገብቼ አንድ ላይ በአንድ ጣ 2 ወፍ ማለት ነው በቃ ሰራለሁ እዚህም በዚህ እና ደሳ ነው እላችኋለሁ ወዳጆቼ። እሱ የሰውዬው አሮጌ ነገር ነው። ባንሽ ያስፈልገኛል። ትንሽ ባንሽ ነጭ እንዳያደርግልኝ እላችኋለሁ። ቅዳሜ ቀን ውሎ ይሄን ይመስላል ነው የምላቸው ውዶቼ።
እዚህ ጋር ደግሞ አንዳንድ ሌላ ልብስ ማጥበዋለሁ። ሌላ ማሽን እንትን ብለዋል። እና መልካም ቀን ይሆንላቸው። ይውልን ቪዲዮአችን